ሰላም እንዴት ናችሁ? ዛሬ አሪፍ የኦንላይን ስራን ይዤላችሁ የመጣሁት አሰራሩን በዚህ ቪዲዮ አሳያችኋለሁ። እሺ መጀመሪያ ኢንቫይት ሰው ከላከላችሁ አሁን እኔ በዋትስአፕ ለሰው የላኩት በሱ ነው ማሳያችሁ። አንድ ሊንኩን ሰው የላከላችሁ ሊንክ አንዴ ተነኩና በጣም አሪፍ ስራ ነው። ምንም አይነት ኢንቨስትመንት አይጠይቅም። ብቻ የእናንተ ጥረት ብቻ ነው እንጂ የሚጠይቀው ምንም አይነት ኢንቨስትመንት አይጠይቅም። ደግሞ በጣም ቀለል ያለ ስራ ነው። እውቀትም ምንም አይጠይቅም። በጣም ቆይ በደንብ ታዩታላችሁ። አሁን ዳውንሎድ ኢሚዲየትሊ የምትለውን አንዴ እንነካታለን። ከዛን እኔ አፑን ስላወረድኩት ነው። እናንተ ግን አፑን ካላወረዳችሁት ወደ ፕሌይ ስቶር ነው የሚወስዳችሁት። እኔ ነው ቀጥታ አፑን ስላወረድኩት ክፈት ነው የሚለው። ኦሬዲ ከፈትኩትና አከፋፈቱ እንዴት እንደሆነ አሳያችኋለሁ። ከዛን እናንተ አወርዳችሁ እንደመጣችሁ ሎጊን ዊዝ ጎግል የሚላለ ጎግል አካውንታችሁን ትመርጣላችሁ። እና ጎግል አካውንታችሁን እንዳስገባችሁ እንደዚህ ይከፍትላችኋል ማለት ነው አፑ። አሁን ስለ አፑ አንዳንድ ነገር ላስረዳችሁ። አፑ ላይቭ መስራት ነው። ለሴቶች አብሶ በጣም አሪፍ አፕ ነው። አዲስ ስትሆኑ ደግሞ ማበረታቻ ሁሉ አለው። በቀን 10,000 ነው የሚሰጣችሁ። 10,000 ማለት ፖይንት ነው የሚሰጣችሁ። 10,000 ፖይንት ይሰጣችሁና ለ4 ቀን ለ3 ሰዓት ለ4 ቀን ላይቭ ላይ ቁጭ ትላላችሁ። ብርሃን ያለበት ቦታ፣ ምንም አይነት ህፃን ልጅ ምናምን የማይገባበት ቦታ ለ4 ቀን ለ3 ሰዓት ቁጭ ትላላችሁ። በቀን 10,000 ይሰጣችኋል። ከዛን ቀጣዩን ቀን ግን 3 ቀኑን ዝም ብላችሁ አንዳንድ ሰዓት እየተቀመጣችሁ ነው እንትን የሚለው። ግን በቀን 10,000 ለ7 ቀን ዌልካም ሪዋርድ በቀን 10,000 ነው የሚሰጣችሁ። ከዛን 100,000 ሲሞላ ዊዝድሮ ማድረግ ትችላላችሁ። በፈለጋችሁት ባንክ አማራጭ ዊዝድሮ ማድረግ ትችላላችሁ። እና አሁን አሰራሩ መጀመሪያ እንደገባችሁ እናንተ የፊታችሁን ነው የፊት አሻራ ነው የምትሰጡት። የቱ ጋር እንደምትሰጡ ደግሞ አሳያችኋለሁ። እቺ ጥግጋ በዚህ በቀኝ በኩል ጥግጋ ያለችውን እቺ አንዴ እንነካታለን። ከዛን ወደ ላይ ስክሮል እናደርገውና እዚሽ ጋር ዩቲኤች አውተንቲኬሽን ዩቲኤች የምትለዋለች እቺን አንዴ እንነካትና ፌስ አውተንቲኬሽን የምትላለች እሷን አንዴ እንነካታለን። ከዛን ፊታችንን እስካን እናደርጋለን ማለት ነው። ስልክ ቁጥራችንንም ባይንድ ማድረግ እንችላለን። ቀጣይ ደግሞ እናንተ አሁን ስለ አፑ ብዙም እውቀት ከሌላችሁ ብዙም ማታውቁት ነገር ምናምን ካለ ኤጀንት ያስፈልጋችኋል ማለት ነው። እናንተን የሚያስተምራችሁ ኤጀንት የሆነ ብቁ የሆነ ሰው ያስፈልጋችኋል ማለት ነው። እሱን ደግሞ የምትሞሉት የቱ ጋር ነው? ማይ ኤጀንሲ የምትላለች እዚች ጋር ማይ ኤጀንሲ የምትላለች እዚች ጋር ትሞላላችሁ። ቁጥሩን አይዲ ነምበሩን የኤጀንቱን አይዲ ነምበር እዚህ ጋር ትሞላላችሁ። ከዛን እሱ የእናንተ ኤጀንት ሆነ ማለት ነው። ከዛን እናንተ አሁን በሱ ስር ሆናችሁ ሆስት ናችሁ። በሱ ስር ሁሉን ነገር ትማራላችሁ። ስለ አፑ ሁሉን ነገር ካስረዳችሁ ካወቃችሁ በኋላ እናንተ ሌቭል አለው። ሌቭል 1፣ ሌቭል 2፣ ሌቭል 3፣ ሌቭል 4 አለ። ሴቶች ከሆናችሁ ምንም ችግር የለም። በፈለጋ እንደመጣችሁ ላይቭ መግባት ትችላላችሁ። ፓርቲ መክፈት ትችላላችሁ። ግን ወንድ ልጅ ግን ሌቭል 5 ሲገባ ነው ላይቭ የሚከፈትለት ፓርቲ የሚሰራው ሌቭል 5 ሲገባ ነው። እና ለሴቶች ደግሞ በጣም አሪፍ ነው። እናንተም ኤጀንት አሁን እናንተ አውቃችሁ ብዙ ነገር አውቃችሁ ምን ብላችሁ ስለ አፑ እያንዳንዱን ዲቴል አውቃችሁ እንትን ስትሉ እናንተ ደግሞ
እናንተ ኤጀንት የነበረ ኤጀንት ያላችሁ ሰው እናንተን ደግሞ መልሶ ኤጀንት ያደርጋችኋል ማለት ነው። እናንተም ኤጀንት ትሆኑና ከዛ እናንተም ሰው ኢንቫይት ታደርጋላችሁ። ሰው ኢንቫይት በምታደርጉ ሰዓት ኦልሬዲ የእናንተ አሁን ይሄ ኤጀንቱ የራሱን መስመር ነው የሚሰራው። እናንተ ሆስት ስትሆኑ በሱ ስር ነው የምትሆኑት። ግን እናንተ ተምራችሁ አውቃችሁ እንትን ካላችሁ በኋላ እናንተም የራሳችሁን ሲስተም መገንባት ትጀምራላችሁ። ይሄ ማለት ምን ማለት ነው? እናንተም አዲስ ሰው ኢንቫይት ስታደርጉ ከዛ ሰው ኮሚሽን ታገኛላችሁ። በቃ ያ ሰው በየጊዜው የሚሰራው በቃ አሁን ለምሳሌ 10,000 ከሰራ ፐርሰንት አለው የሱን ፐርሰንት። አሁን እሱ አንድ ሰው 2 ሰው 3 ሰው አሁን እኔ አንድ ሰው ጋበዝኳ፣ ያ ሰው ደግሞ ሌላ አንድ ሰው ቼኑ በቃ እየረዘመ እናንተ በዛ እንትን ኮሚሽን እያገኛችሁ የሆነ ሰዓት እናንተ ባትሰሩ በእነሱ በሰሩት ኮሚሽናችሁ ቁጭ ብላችሁ ማግኘት ትችላላችሁ። እና ላይቭ እንዴት ነው የሚገባው? በዚህ በኩል የቲቪ ምልክት መስለው ፕሌይ መስሏን እቺን አንዴ ስነኳት እዚሽ ጋር ላይቭ የሚላለ እሷን አንዴ ተነኳትና ከዛን ያው ጎቱ ላይቭ የሚላለ እሱ መንካት ነው። ፓርቲም ከፈለጋችሁ ከሷ አጠገብ ያለውን ፓርቲ መክፈትም ትችላላችሁ።